አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ አላችሁ ላይ ይሄን ነገር ልናገርበት የቻልኩት የሆነች ልጅ እርጅኝ ስላለችኝ ነው። በዚህ አጋጣሚ ብዙዎች እንደማያውቁ ታወኩኝና ልንገራችሁ ብዬ ነው። የምታውቁት ታውቃላችሁ፣ የማያውቃለ ብላችሁ አትነፋደዱ። የማታውቁት ደግሞ ኢንፎርሜሽን ልስጣችሁ ነው። ልጅቷ እግሬ ያብጣል አለች። ስቆም ረጅም ጊዜ ነው ልብስ መተኩሰው መቆም እግሬ ያብጣል፣ ግን ምንም አይነት አያመኝም አለች። አልፎ አልፎ ግን ኩላሊቴን ይወጋኛል፣ ኩላሊቴን የሆነ ህመም አለው፣ ግን ሁሌ አይደለም አልፎ አልፎ ነው። እግሬ ግን ምንም ህመም የለውም፣ ዝም ብሎ ነው የሚያብጠው አለች። ስለው ያብጣል፣ ስለው ደግሞ እብጣቱ ይጠፋል በራሱ ጊዜ አለች። ስለው ደግሞ በጣም እግሬ ያብጣልና ምን ላድርግ ሴትዮዋን ሐኪም ቤት ወሰደኝ ስላት ውሃ አብዝተሽ ጠጪ አለችኝ። በቃ ይሄ ነው የተናገረችኝ አለችና አንዳንዴ ኮንትራት ቤት ያሉት ልጆች ስታመሙ ከስንት አንድ ነው ሐኪም ቤት የሚወሰዱት። ሌሎቻቸው እንደዛው ነው የሚሰሩት። የከፋ ደረጃ ላይ ደርሶ መስራት እስከማይችሉ መተኛት እስኪያደርሳቸው ድረስ ሐኪም ቤት አይወሰዱም። ሁላችሁንም ማለት አይደለም። እና ነስር፣ የማህፀን ኢንፌክሽን፣ ኩላሊት፣ ጨጓራ፣ ራስ ምታት ብቻ ምንም አይነት ህመም የሚያማችሁ ከሆነ ጎግል ላይ ግቡና ጻፉና የሚያማችሁን ህመም እዛ ላይ ጽፋችሁ አንብቡ። እዛ ላይ ያ ህመም ምን እንደሚያስከስት ምን ሊሆን እንደሚችል ምን አይነት ነው። ከዛ በኋላ ደግሞ ፌስቡክ ላይ ሜሴጅ መጻፍ ትችላላችሁ። እዛ ላይ ጽፋችሁ መጠየቅ ትችላላችሁ። ከዛ በተረፈ ደግሞ ቁጥር አለ። እዛ ላይም ደውላችሁ እንደዚህ ዶክተር ነው የምላችሁ እንደዚህ አይነት ህመም አለብኝ፣ እንደዚህ ያደርገኛል፣ ምን ማድረግ አለብኝ። አንዳንዴ የኩላሊት ህመም ብዙ አይነቶች አሉ። ሁሉም ህመም ብዙ አይነት መንስኤ አለው። እኔ አሁን የሆነች ልጅ እንደዚህ ጡቴን ያመኛል፣ ያሳክከኛል ምናምን ስትለኝ እዛ ላይ ጽፌ አወጣውኝና በራሴ አየሁኝ ማለት ነው። ራሴ አየሁኝና ሳየው የቆዳ ድርቀት፣ የጡት ማሳዣ መጥበብ ብቻ ብዙ አይነት መንስኤዎች አሉ። እና ጫፍ ላይ የሆነ እንደ ወተት ነገር የሆነ ፈሳሽ ነገር የሚፈሳችሁ ከሆነ ወደ ካንሰር ሊቀየር ይችላል። ወደ ሕክምና ሄዶ ያን ነገር ቼክ አፕ ማድረግ እንዳለና መከታተል ክትትል እንደሚያስፈልገው አይነት ነገር እና ብዙ አይነት አለው። ብቻ አንብቤ እንዲህ ብዬ ነው ነገርኳት። አማርኛ ማንበብ ስለማትችል ኦሮሞኛ ስለእንትን ስለሆነ ማለት ነው። እሷ ምንም ፈሳሽ የለውም ያሳክከኛል ነው ያለች። ያሳክከኛል የሆነ ቆዳ ይላጣል ነው ያለችን ጫፉ ላይ ማለት ነው ጡታ። እሱ የቆዳ መድረቅ ነው ሊሆን የሚችል ያነበብኩት ማለት ነው። እና ምን እላችሁ ፈልጌ ነው ምንም አይነት ሰውነታችሁ ላይ ህመም ሲኖር አንብባችሁ እዛ ላይ መጠየቅ ትችላላችሁ። ከምንድነው የሚወጣው? እንዴትስ ከዚህ ነገር እንትን መሆን ይችላል? ግዴታ ህክምና ቦታ መሄድ አለባችሁ ወይስ ቤት ውስጥ የምትጠነቀቁት ያ ህመም ያመጣውን ነገር መተው ማቆም፣ ለሰውነታችሁ ለዛ ነገር ለህመማችሁ ቤት ውስጥ አድርጋችሁ ምሻላችሁ ነገር የተሻለ ሻል ምላችሁ ነገር ከሆነ ቤት ውስጥ የምታደርጉት ከአንዳንድ ህክምና መሄድ አለባችሁ ወደ ሌላ ነገር ሊቀየር ይችላል የሚለው አይነት ነገር ከሆነ ደግሞ ከአንዳንድ ስራችሁን ቀጥ አድርጋችሁ ጥቅልል ብላችሁ ታኝታችሁ ወዳ ሳይሆን በግዷ ስራዋ ሲቆም ሐኪም ቤት ትወስዳችኋለች። ጎግል ላይ ገብታችሁ ለሚያማችሁ ህመም ለእያንዳንዷ ዶክተር ቲክቶክ ሀሳብ ያስጨርስም ሁለተኛ ቪዲዮ ነው እና ዱቲ አረብ ሀገር ላይ በአብዛኛው ኩላሊታቸው ፌል አድርጓል፣ እርዷቸው ታሟል፣ በዛ ገብቷል፣ እንደዛ ሆኗል የምንባለው ከጥንቃቄ ጉድለት የተነሳ ነው። በተለይ በአብዛኛው አረብ ሀገር ያሉ ሴቶች የኩላሊት ህመምተኞች ሆኗል። ሐቂቀተን ማለት ነው። በጣም ነው እንትን የሚሉት ግን አውጥቶ አይናገሩም። መጨረሻ ደረጃ ላይ ሲደርስ ነው ያ ነገር የምታወቀው። መጀመሪያ ላይ የሆነ ፊሊንግ አለው፣ ይሰማቸዋል፣ እግራቸው ብጣት የሆነ ምልክት አለው። ከዚህ ሁሉ ምን ታደርጋላችሁ መሰላችሁ? አንብቡ፣ ሽንታችሁን አትያዙ። አንዳንዴ ስራ እየሰራን ይሄን ስራ ጨርሼሻለሁ ያን 2 ሰዓት 3 ሰዓት ልንይዝ እንችላለን። ውሃ ላንጠጣ እንችላለን እየዘገየን ማለት። ከምንም በላይ ለጤናችሁ ቅድሚያ ስጡ። ከምንም በላይ ማለት ነው። እኛ ዛሬ የምንለፋው ብር ሊያሳክመን አይችልም፣ ወይ ደግሞ ጤናችንን ሊመልስልን አይችልም። አረብ ሀገር ረጅም ዓመት ሰርተን እርዳታ እንፈልጋለን ለጤናችን። ስለዚህ ጤናችሁ ምንም አይነት ከመሆኑ በፊት የሆነ ህመም ካለባችሁ ጎግል ላይ ሰርች አድርጋችሁ አይታችሁ አንብባችሁ ሐኪም ቤት ሄዳችሁ ያን ነገር ቼክ ማድረግ ነው። ቼክ ማድረግ ካልቻላችሁ ደግሞ ደውላችሁ ዶክተሮችን እንደዚህ ነገር ቤት ውስጥ በሚደረገው ነገር ምሻላችሁ ከሆነ ከዛ ህመም ትንሽ ሻል የሚደረግላችሁ ከሆነ ወይ ደግሞ አሁን እያመማችሁ ያለው ህመም ወደ ሌላ ነገር የሚቀየር አይነት ነገር ከሆነ አንብባችሁ የተረዳችሁት ደውላችሁ ጠይቃችሁ ያን ነገር የተረዳችሁት ከአንዳንድ ስራ አቁማችሁ ጥቅልል ብላችሁ ተኝታችሁ ልክ ስራ መስራት ስታቆሙ ወዳ ሳይሆን ተጎዳ አክለፍልፋ ነው ሐኪም ቤት የምትወስዷቸው አሰሪዎቻችሁ። በተለይ ይሄ ንግግር የምናገረው ጠለብ ቤት ለምትሰሩ ነው፣ ኮንትራት ቤት ለምትሰሩ ነው። ያው አላህ ነው ሰውን የምጠብቀው፣ ፈጣሪ ነው ሰውን የምጠብቀው። ከምንም በላይ ግን ሰበቡን አድርሱ፣ ራሳችሁን ጠብቁ። በተለይ አረብ ሀገር ያሉ ሴቶች የኩላሊት ተጠቂ ናቸው። እኔ ለምን እንደሆነ አያውቅም፣ ወላሂ ነው የምላችሁ። በአብዛኛው ዛሬ ላይ ተኝቶ እርዱን የሚባለው ከምንም በላይ አንደኛ ደረጃ ላይ የኩላሊት በሽተኞች ናቸው። ለምን ብላችሁ ከጠየቃችሁ ደግሞ
ከመቆም የተነሳ ነው? ውሃ ካለ መጠጣት ነው? ብዙ ጊዜ ይሄን ጨርሼ ሸናለሁ፣ ይሄን ጨርሼ እንደዛ አደርጋለሁ፣ ይሄን ጨርሼ ሽንት ቤት ሄዳለሁ እየተባለ ሽንት የሚያዝ ነው። ሽንታችሁን አትያዙ፣ ሽኑ። ሽንት ቤት ሩቁም ከሆነ ሃይላንድ ላይ ሽኑ። እኔ ነኝ ያልኩት እንደዛ ነው። አሁን ጓደኛዬ ጋር ቡና ልጠጣ ነው። በሌላ ርዕስ እንመለሳለን፣ እንገናኛለን። ሲያዩት ያላማረ ስበሉት ያቀራል አለ ያገር ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ እናንተ? እንግዲህ ተከስተናል ከመዳም ቢሮ። ምንም ማድረግ አይቻልም፣ መሄጃ የለንም። እዚሁ ተገትረን እናውራ እንጂ እኔ እምላችሁ የወሬ ያለ ያስብላችሁ። የምር ግን ይሄ የሆነ ቂል ራስ አስረግዟት እንደዚህ እያስለቀሳት ነው። የተናቀ እንትን ያስረግዛል የተባለው እውነት ነው። የምሬን ነው። እኔ ያለች እንደው ምንም አልወደደውም። አላህ ሸሂድ ነው የምላችሁ። በቃ እዚህ ጋር ነው የቀረው ነው የምላችሁ። ኖርማሊ አንዳንድ ሚዲያ የማይመጣብን ነገር የለምና የሰው ሰርግ ምናምን ስታዩ ኤክሩን ደግሞ እንደምናቃት እዚህ ቲክቶክ ላይ እናቃት ነበር ሀገርም ሳትገባና በጣም እብድ የሆነች ክሬዚ የሆነች ልጅ ናት። ግን እሱ በጣም የሆነ ረጋ ያለው ስለሱ ስታወራ አጠግብም። እኔ ወንድን የምታደንቁ በጣም ጥሩ ነው፣ መልካም ነው፣ ደስ ይላል፣ ስነ ምግባር ምናምን ከሰው ጋር ይግባባል፣ ስራ ይወዳል፣ ድንቅም ስራ ወዳድ። ይሄው መጨረሻ እንደዚህ ያዙ ልቀቁኝ። እንዶ ፍቅረኛችሁን ባሎቻችሁን ሚዲያ ላይ አታምጡ። ይሄው ብራን በር ሰበረልሁ ብለን ስንጨፍር የሆነ ሰሞን ይሄው ብራን በር ሰበረ፣ አስጫነ፣ ካደ፣ ሸመጠጠ። ያላትን ንብረት ካልተካፈልኩ አለ። ወይኔ አምላኬ ይቅር በለኝ። እንደው የምረኔ በስንቱ ስስቅ በስንቱ ሙድ ሲይዝ ግን መጨረሻዬን እንደው አላህ ያሳብር። እንደው እንደ ምላሴ አይብኛል። ወላሂ ነው የምላችሁ፣ ሌላ ምንም አይደለም። ግን ይሄ ወንድ ሆኖ ይሄም እንደው ሰው ሆኖ እንደው አስረግዞ ንብረት ካልተካፈልኩኝ የራስሽ ጉዳይ ብሎ በዚች ቅጽበት አመት ባልሞላ ጊዜ ውስጥ እንደዚህ ሲሆን አይገርማችሁም? ግን ወላሂ ሰውኛ አስተሳሰባችን ጠፍቷል እኮ። ያደግንበት ጓደኞች፣ ማህበረሰብ፣ አካባቢ፣ ቤተሰብ፣ ጓደኛ፣ አብሮ አደግ ይሄ ሁሉ ራሱ ይሄ ራሱ ይገምተኛል። እንደው እኛሽ እንደሰው አናስብ። እንደው አካባቢ ያለ ሰው ምን ይለኛል ምለው እንደው ይሉንታ ራሱ እኮ ከኛ ጋር ጠፍቷል። አላህዬ ሆይ ግን እናንተ ሰዎች እንደዚህ አይነት ነገር ስታዩ እንደው ትዳር ይናፍቃችኋል? እኔ ባገባ ራሱ አፍንጫውን፣ አይኑን፣ ጆሮን በፕላስተር ጠምጥሜ ነው ምንም ነገር እንዳይሰማ ዱዳ አድርጌውን አብሬ የምኖረው። አኡዙ ቢላ ምን ሸይጣን ረጂም። እሺ መልክ ያለው በጣም የሚያምር የሆነ ቆንጆ ደረቱ ሰፋ ያለ ምናምን መልክ ያለው እሺ የሆነ ሴት ልትቀማው ትችላለች፣ ሊያማልል ይችላል፣ ሊሻፍድ ይችላል፣ ቆንጆ ነኝ ብሎ ልንጠባረር ይችላል፣ ማንም ሴት ትፈልገኛለች ብሎ የሆነ ሌላ ነገር ልጀማመር ይችላል። እሺ ቆንጆ ታውን አስጠሊ ፈልገን አፈላልገን አገቡ። አስጠሊም ያው ነው፣ ቆንጆም ያው ነው፣ አጭሩም ያው ነው፣ ረጅሙም ያው ነው፣ ደሃውም ያው ነው፣ ሀብታሙም ያው ነው። ምን እናግባ? ምን እናፍቅር? የት እንሂድ?